ከካሙ ነው የሚመቻችሁ። ሰላም ነው ብራዘር? ሰላም። ይሄ መኪና አንቺ ነው እንዴ? ምን አይመስልም? አረ ይመስላል። በእናትህ ይኸውልህ እዚህ ሰፈር የሆነች ማስቀናት መፈልጋት ልጅ አለችና ለተወሰነ ደቂቃ እኔ መኪናው ጋር ልሆንና የኔ ነው ልበልና እሷ ማስቀናት ፈልጌ 5000 ብር ትከፍላለህ? 5000? አዎ ለማስቀናት እኮ ነው። ትንሽ ደቂቃ ነው። ካልፈለክ መሄድ ትችላለህ። እሺ በቃ ችግር የለውም። እሺ አካውንትህን ንገረኝ። እሺ ቁልፉን ስጠኝ። በቃ ቁልፉን ስጠኝ። ለርተው ብትር ማልይዝ ነው። ኧረ አልሄድም በእናትህ። እሺ አይፎን ነው እንዴ ስልክሽ? አይፎን። በቃ እሺ ሊያዘውና አላካብድበት። ይኸው አንተ አለው ይኸው እዛ ጋር አቅብለኝ። ችግር የለውም። እንዴ ምንድነው ትያለሽ እንዴ? ቅድም እንደዛ እየተከተልኩ ሳወራሽ ደሃ መስዬሽ ነው አስትገላምጪኝ የነበረው። አይ ሴቶች ድሮም በቃ ህይወታችሁን የሚቀይርላችሁን ወንድ አትወዱም አይደል? እከካሙ ነው የሚመቻችሁ። አሁን መኪና እንዳለኝ ሀብታም ነው ስታቂ ተተብለሽ መጣሽ። ራቅ በይ ወደዛ። ለማንኛውም አሁን ስልክሽን ስትዘርበሽ ሹፌሬት ነው። ሹፌሬት አለ። ሹፌር? አቤት አለቃ። ምንድነው? ምን? ኧረ ምንም አይደለም። የምን ሹፌር ነው? አዎ ሴቶች እከካማን ነው። የምን ሹፌር ነው? ያንቺ ነው እንዴ መኪና? ሹፌር? ኧረ ብሬ